ፒያሳ ላይ የአፓርትመንት ቤት ዋጋ ስንት ብር ነው? ፒያሳን አብዛኞቹ ሰዎች ተፈላጊና ተመራጭ ያደርጓታል። የገዛችሁትን አፓርትመንት ቤት ፒያሳ ላይ በስንት ብር ታከራዩታላችሁ? በዶላር ወይንም በብር ምን ያህል ገቢ ታገኙበታላችሁ? ባለ 3 መኝታ አፓርትመንት ቤት ፒያሳ ላይ መግዛት ከፈለጋችሁ ምን ያህል ብር ያስፈልጋችኋል? ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ይህ ኢትዮጵያን ሪል ስቴት ማርኬት የዩቲዩብ ቻናል ነው። እኔ ደግሞ ተስፍሽ የሪል ስቴት ሽያጭ አማካሪ ነኝ። ጠቃሚ የሆነ የቤት መረጃ በመሃል ከተማ ፒያሳ ላይ ይዤላችሁ መጥቻለሁ። ይህንን ቪዲዮ ላይክ በማድረግ ትጀምራላችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ በዚህ ቻናል ላይ ጠቃሚ የሆነ የቤትና የንግድ ሱቅ መረጃዎችን በየዕለቱ ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ተከታተሉት። ወደ ቪዲዮ። ፒያሳ መሃል ከተማ ነች። ታሪካዊና የንግድ ማዕከል ነች። ፒያሳና አካባቢዋ በድሮ ህንፃዎች፣ በቅርሶች፣ በሆቴሎች፣ በመዝናኛዎች፣ በባንኮች፣ በንግድ ማዕከሎች፣ በተለያዩ እንቅስቃሴዎች በሰፊው ትታወቃለች ማለት ነው። ፒያሳን ለምንድን ነው አብዛኞቹ ሰዎች ለመኖሪያና ለኢንቨስትመንት የሚመርጧት? 7 የተለያዩ ምክንያቶች አሉ። እነዛን ምክንያቶች አብረን የምንመለከታቸው ይሆናል። አንደኛ፣ መሃል ከተማ መሆኗ። ወደ ተለያዩ የአዲስ አበባ ቦታዎች በቀላሉ መድረስ ይቻላል። ሁለተኛ፣ ከፍተኛ የንግድ እንቅስቃሴዎች ይደረጉባታል። የንግድ ማዕከል ነች ማለት ነው። እጅግ በጣም ብዙ ሱቆች፣ የንግድ ማዕከሎች ይገኛሉ። የወርቅ ቤቶች፣ ቡቲኮች፣ የተለያዩ ፈርኒቸር መሸጫዎች፣ አልባሳት መሸጫዎች፣ ሆቴሎች፣ ሬስቶራንቶች፣ የኤሌክትሮኒክስ መሸጫዎች፣ ሲኒማዎች በብዛት ይገኙባታል። ሶስተኛ፣ ታሪካዊ እሴቶች፣ ታሪካዊ ህንፃዎች፣ ባህላዊ ቦታዎች፣ ቅርሶች በሰፊው ይገኙባታል። አራተኛ፣ የትራንስፖርት ተደራሽነት፣ ታክሲዎች፣ ባሶች፣ የተለያዩ የትራንስፖርት አማራጮች በሰፊው ይገኙባታል። ወደ የትኛውም ቦታ ለመሄድ ከፈለጋችሁ ከፒያሳ አማርጣችሁ የፈለጋችሁትን አይነት የትራንስፖርት አማራጮች ታገኛላችሁ። እንዲሁም ከተለያዩ ቦታ ደግሞ ወደ ፒያሳ መምጣት ከፈለጋችሁ ብዙ አማራጮች ይኖራል ማለት ነው። አምስተኛ፣ ከፍተኛ የሆነ የንብረት ፍላጎት። ፒያሳ ላይ አብዛኞቹ ሰዎች ተከራይተው መኖር ይፈልጋሉ። አብዛኞቹ ሰዎች ቤት ገዝተው መኖር ይፈልጋሉ ማለት ነው። ይህም ማለት ከፍተኛ የሆነ የንብረት ፍላጎት፣ ፒያሳ ላይ ኢንቨስት ለማድረግ የሚፈልጉ ሰዎች ብዙ ናቸው። ስድስተኛ፣ መሰረተ ልማቶች የተሟሉ ናቸው። በቅርብ ርቀት ላይ ሆስፒታሎች ይገኛሉ። ትምህርት ቤቶች ለምሳሌ እንደ ሊሴ ገብረ ማርያም የመሳሰሉና ሌሎችም ትምህርት ቤቶች ይገኛሉ። መዝናኛ ማዕከሎች፣ ፓርኮች፣ ወዳጅነት ፓርክ፣ ቤተ መንግስት በቅርብ ርቀት ላይ ነው የሚገኘው። አማራጭ መንገዶች በሰፊው ይገኛሉ ማለት ነው። ሰባተኛ፣ ለመኖሪያ ሰላምና ጸጥታ ያለበት ቦታ ነው። እንግዲህ ከላይ የጠቀስኩላችሁ 7 ዋና ዋና ነገሮች ፒያሳን ተፈላጊ፣ ተመራጭ፣ ለኑሮም እንዲሁም ለኢንቨስትመንት አስተማማኝ ቦታ ያረጋታል ማለት ነው። ፒያሳ በአዲስ አበባ ውስጥ ቤት የሚገዙ ሰዎች በጣም ተፈላጊ ከሆኑ አካባቢዎች አንዷ ነች ማለት ነው። ፒያሳ ላይ አፓርትመንት ቤቶች በተለያየ መንገድ ዋጋ ይወጣላቸዋል። የመጀመሪያው እንግዲህ አፓርትመንቶቹ የተገነቡበት ቦታ ነው። ይህም ማለት ከዋናው አስፓልት ዳር ወይንስ ከዋናው አስፓልት ዳር ወደ ውስጥ ገባ ብሎ በውስጥ መንገድ በኩል ነው ወይ የሚገኘው የሚለው አፓርትመንት ቤቶቹ ዋጋ እንዲወጣላቸው አንዱ መስፈርት ነው። ዋነኛው ግን ያሉበት የግንባታ ደረጃና ፕሮግረስ እንዲሁም የአፓርትመንት ቤቶቹ ስፋት ነው ማለት ነው። እነዚህ ነገሮች ታይቶ ዋጋ ይወጣላቸዋል ማለት ነው። በአሁን ሰዓት ፒያሳ ላይ በካሬ ከ100 ሺህ ብር እስከ 140 ሺህ ብር አፓርትመንት ቤቶች እየተሸጡ ይገኛሉ። በካሬ 100 ሺህ ብር እየሸጥን ያለነው ደግሞ እኛና እኛ ብቻ ነን። ብዙ ሪል ስቴቶች ገና ቁፋሩ ላይ ወይንም ግንባታው እየተጀመረ ያለ ፕሮጀክቶችን በካሬ 130 ሺህ ብርና ከዛ በላይ እየሸጡ ነው የሚገኙት። የኛ ሪል ስቴት ግን ግንባታው 80%
የደረሰ ከዋናው አስፓልት ዳር ያለ አፓርትመንት ቤቶችን በካሬ 100 ሺህ ብር በ15% ቅድመ ክፍያ ብቻ እየሸጥን ነው ያለነው። ፒያሳና አካባቢው ላይ አፓርትመንት ቤት ለመግዛት የምትፈልጉ ሰዎች መቼም የማይገኝ እድል ነው። ብትፈልጉ ትኖሩበታላችሁ፣ አሊያም ደግሞ ታከራዩታላችሁ ማለት ነው። በህይወታችሁ አንዴ የምታገኙት እድል ነው። እንግዲህ በካሬ 100 ሺህ ብር እየሸጥን ያለነው ለተወሰኑ ቤቶች ለተወሰኑ ቀናቶች ቅናሽ አድርገን ነው። አፓርትመንቱ የሚገኘው ፒያሳ ከቴዎድሮስ አደባባይ ወደ ቤተ መንግስት በሚያስኬደው መንገድ ጋር ሞናርክ ፓርክ ቪው ኢንተርናሽናል ሆቴል አለ። እሱን አለፍ ብላችሁ ከዋናው አስፓልት ዳር እንዲሁም ለወዳጅነት ፓርክ በቅርብ ርቀት ላይ ነው። ግንባታው 80% የደረሰ ሲሆን 2 ቤዝመንት G+12 ነው። ከአንደኛ እስከ 3ኛ ድረስ የንግድ ሱቆች እንዲሁም ቢሮዎች ይገኙበታል። ከአራተኛ እስከ 12ኛ ድረስ ደግሞ መኖሪያ ቤቶች ይገኙበታል። በወለል 3 ቤቶች አሉ። ባለ 1 መኝታ ባለ 1 መኝታው በአንድ ሳምንት ውስጥ ተሽጦ ያለቀ ሲሆን አሁን ላይ ባለ 2 እና ባለ 3 መኝታ የተወሰኑ ቤቶችን ቅናሽ አድርገን እየሸጥን ነው። ባለ 2 መኝታው 134 ካሬ ሲሆን ባለ 3 መኝታው ደግሞ 169 ካሬ ነው። በአንድ ዓመት ውስጥ ነው የምትረከቡት። የተለያዩ ነገሮችን አሟልቶ የያዘ ነው። የጋራ ቴራስ አለው፣ የከርሰ ምድር ውሃ አለው፣ የቆሻሻ ማስወገጃ ጋርቤጅ ሹተር እንዲሁም የመወጣጫ ሊፍቶች ሁሉን ነገር አሟልቶ የያዘ አፓርትመንት ነው። አፓርትመንቱ ያለበትን ደረጃ አሳይቻችሁ መለሳለሁ። እስከ መጨረሻው ተከታተሉ። Let's go. We ain't slowing down, baby, come and show me how. Gotta do it right now, you know you gotta hold me down. Can I let the moment pass? Good things, they never last. Pull up in a whip, you know I had to hit the gas. Yeah, that's premium. Pull up with a team and I'm ain't worried about the other side. They know that they ain't beating. እንደተመለከታችሁት እንግዲህ ግንባታው እየተጠናቀቀ ነው ያለው። 80% ደርሷል። ይህንን የመሰለ አፓርትመንት እንግዲህ በካሬ 100 ሺህ ብር በ15% ቅድመ ክፍያ ብቻ ነው እየሸጥን ያለ ነው። ፈጥኖ መቶ የሚገዛ ሰው እጅግ በጣም ተጠቃሚ እድለኛና በህይወቱ መቼም ቢሆን የማያገኘውን እድል ነው የሚያገኘው። አሁን ደግሞ የባለ 3 መኝታውን ሙሉ መረጃ አሳውቃችኋለሁ። Life is hectic, but we gotta keep it rolling, though. Gotta keep it grooving, keep it moving like we stole it, though. Rolling with the punches, giving hits like we are Interscope. Even though I'm clocking, punching in, I'm independent, though. Staying prayed up, ain't nothing gon' phase us. Ain't never gon' let a lame say what they just made up. I never take a pay cut, we getting what we worth in. I never change the blueprint, cause we know it's really working. Keep on moving, we keep on moving along. Keep on moving. ባለ 3 መኝታው በፍሎር አንድ ቤት የሚገኝ ሲሆን 169.5 ካሬ ነው። በካሬ 100 ሺህ ብር ነው። ጠቅላላ ክፍያው 16,590,000 ሺህ ብር ነው የሚሆነው። ነገር ግን ከፍ አድርጋችሁ የምትከፍሉ ከሆነ የተለያዩ ቅናሾችን ዲስካውንቶችን ማግኘት ትችላላችሁ። ቅድመ ክፍያው 15% ነው። 2,500,000 ወደ 42,000 ብር ገደማ ይመጣል። በአንድ ዓመት ውስጥ ቤቱ ተጠናቆ በሴሚ ፊኒሽድ ከሪል ስቴታችን ላይ ትረከባላችሁ ማለት ነው። ቀሪውን ደግሞ ውል ከተዋላችሁበት በ15 ወራቶች ውስጥ መክፈል ትችላላችሁ። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ስለ አፓርትመንቱ ተጨማሪ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ቁጥር በማንኛውም ሰዓት ይደውሉልን። በዲስክሪፕሽን ቦክስ ውስጥ የዋትስአፕ ሊንክ አስቀምጫለሁ። እሱን በመንካት ዋትስአፕ ላይ ልታወሩኝ ትችላላችሁ። በቀጣይ ደግሞ የባለ 2 መኝታውን መረጃ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።